ሰላም ውድ የኃይሌ ሳከቁም ነገር ቤተሰቦች እንዴት ናችሁ? እንደምን አላችሁ? ከኔ ጋር ሁሉ ሰላም፣ እናንተ በያላችሁበት ሰላማችሁ ይብዛልኝ። ዛሬም እንደተለመደው እናንተን ፈታ ዘና ሊያደርጓችሁ የሚችሉትንና ቁም ነገር ልጨብጡበት የምትችሉትን ቪዲዮዎች እየላችሁ መጥቻለሁ። በቪዲዮዎቹም እንስቃለን፣ ጨወታለን፣ ፈታ ዘና እንላለን። እናንተም ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ሁሌም እንደምለው ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ዛሬው ቪዲዮዎች ከመሄዳችን በፊት ከዚህ በፊት በሰራሁላችሁ ቪዲዮዎች የነበሩትን ጥያቄዎች መልሶች እንይና ወደ ዛሬ ቪዲዮ እንሄዳለን። አሁን ወደ ዛሬ ቪዲዮዎች እንሄዳለን። ቪዲዮዎችን ሲጀምሩ ላይክ በማድረግ ጀምሩ። ሰላም ነው አለን። ሰው ፈልጌ ነበረ። አበቃልን ታውቂዋለሽ? እንዴ ሰፈር አበቃል ነው ታጠራለሽ? አበቃላው እዚህ ሰፈር ነው። ቤቱን ነው ማለት ነው ምናምን ነገር። አውቀሽዋል ማለት ነው። ራሱ ፈልገ ነው ለሆነ ስራ ኮንሰርት ነበረና እዛ ስራ ላይ እንዲሳተፍልን ፈልገን ሰፈሩ እዚህ እንደው ቤቱን ግን አላውቀውም። አጠቁኝ በእናትሽ ይዘፍ ሊያልፍለት አሁን እያንዳንዱን ነገር እየነገርሽኝ አይኑ ምናምን ዘፋኝ ነው ምናምን እያልሽኝ ነበር መስሎኝ ነው። አላውቀውም እንዲያልፍለት አልፈለገችም። ሰላም ነው? እሺ ሰላም። እዚህ ሰፈርሽ? አዎ። ምንድን ነው ዛሬ ቀን እዚህ አበቃል የሚባል ታውቂያለሽ? አበቃል? አዎ አውቃለሁ። ደንደን ያለ አውቄዋለሁ። ምን ነው በሰላም የሆነ ከበድ ባለ ወንጀል ተጠርጥሮ ነው ቤቱ ታውቂያለሽ? ወንጀለኛ ሲጀመር ፊቱ ራሱ ያስታውቃል። ይህ ወንጀል እዚህ ሰፈር ነው። እዚህ ሰፈር ነው። በስመ አብ በቃ የሰዎችን ውድቀት ነው ምናምን ፈልገው ፍለታ አንወድም። ለምንድን ነው በዚህ ኑሮ ውድነት? ሚስቴ እንዴት ሆነች? ደህና ናት። አይዞህ ቀበቶ እንደው ቀበቶ አለበስኩም ዶክተርዬ። እንደ አንተ ወንድ ልጅ አይደለህ እንዴ? ወይኔ ሆዲና አዎ ተወልዷል። ተወለደ? አዎ አራት ልጅ ወልዷል። አራት ልጅ ምን ነው አምላክ ብዙ ተባዙ ለኔ ብቻ ነው እንዴ? አንዴ በቃ አራት ልጅ ታሸክመው ምናምን። በስመ አብ ብዙ ተባዙ። ተመችቶኛል። ለኔ እስኪ ሙነሽ ነው። ኧረ ተወኝ ማብናቱ ጉድኝ የለሃለሁ። እንዴት ለበዓል ብቻ ስጋ ቢበላው ጀለሴን ዛሬ ጥብስ ስጋ ቢጆ ምን ቢል ጥሩ ነው? ደግሞ ምን አለ መንገድ ላይ ያገኛቸውን ሰዎች እንኳን አደረሳችሁ እያለ አላለፈም። ዝገት ፋሚሊ እንዴ ማዘር ፋሚሊ መጥተዋል። እየሄድሽ ነው እንዴ? እና ኧረ ማዘሯ ምንድን ነው የምትፈልጊው? እኔ የምልሽ ይሄ ነገር ጃንጥላ ነው እና ለጅም ጥላ እንዴ ማዘሯ ውሃ እየጠጣሽ ነው? ኧረ አይደለም እና ናፍጣ። እሺ ዝገቶች ወይ አንተ አይደል ይህ ፕሮግራም ቀርበን ነው እንዴ? ኧረ አይደለም የሬዲዮ ለእርሶ የሚሆን ዛሬ አንድ ጥያቄ አለ። ጠይቀኝ። እሺ ጉቦኞች ይነሳሉ? ጉቦኞች ኧረ ይነሳሉ፣ ጌታ ይነሳሉ። እሺ ይነሳሉ፣ በጣም ይነሳሉ። ክፍለ ከተማ ውስጥ ያሉት ሲነሳሉ? ኧረ በኢየሱስ ይነሳሉ። ማይነሳ የለም። እሺ ከላይ ትልልቆቹ አስተዳደሩ ባለስልጣኖቹ ይነሳሉ። ማይነሳ የለም። በቃ በዚህ ሽምድ አነሳቸዋለሁ፣ ይነሳሉ። እሺ አሁን የእርሶ የሥራ ድርሻ ምንድን ነው? የኔ የእርሶ? ኧረ ካሜራማን ነኝ። እስኪ ካሜራማን እኔ ያሰብኩት በቃ ትልቅ ባለስልጣን አድርጌ ሳስበው ጸራ ካሜራማን ይነሳሉ። የፈለጋችሁ በተለያየ ስታይል ይነሳሉ። እሺ እኔ የምለውን ከደገምክ ይሄን 50 ብር ትበላኛለህ። እሺ በቃላ እኔ የምለውን መድገም 50 ብር መድገም። እሺ ጀምሬያለሁ። አንድ ውሻ አለ። አንድ ድመት አለች። ውሻ ስንት እግር አለው? 4 ተበላ ማለት ነው። ውሻ ስንት እግር አለው? መድገም ያለበት እሺ ያለው መድገም ላይ ያለበት ድጋሚ እሺ አንተ ዘውርስተይ አሁን አይበላም። አንድ ውሻ አለ። አንድ ድመት አለች። ድመት ስንት እግር አለው? ይሄ በለው። ለምን አሁን ነው የበለው። ኦኬ ለምን
አሁን በላው ሲል አሁን በላው ማለት ነበረበት። ቆይ አንድ አላሰብኩትም። የመጨረሻ 50 ብር መድብ የለኝም ነው በቃ የመጨረሻ 50 ብር መድብ። እሺ አንድ ድመት አለች። ጨዋታው ገብቶኛል። አንደኞች የምር ደስ ይላሉ። በስማ ማዘሮች ሲናደዱ ምን ነው ዛሬ የተናደድሽ ትመስያለሽ? እንደውም አሁን ተረጋግቼ ያገኛችሁኝ ምን ተፈጠረ? ኧረ ተውኝ፣ በሰላም ከቤት ወጥቼ ገበያ ላይ ቦርሳዬን አይዘርፉኝም? ምን ተያዘ ታዲያ? ማን ብለው ይይዙታል? እኔ ራሱ እኮ አላየሁትም። ሰላቢ ይሁን ምን ብዙ ብር ይዘሽ ነበር? አዎ። አወጣጤማ በርበሬ ልገዛ ነበር። ስልክም ይዘሽ ነበር? አዎ። ቦርሳውም ደግሞ ውድ ነው? አዎ። ምን ይደረጋል? በቃ አጋጣሚ ነው። ጥቁሩ ቦርሳ ነው አይደል? አዎ። ምን ይደረጋል? አጋጣሚ ነው። አሁን በዚህ ጊዜ ራሱ እኮ ብር መዘረፍ ከባድ ነው። መሞት ይቻላል። አጋጣሚ ነው ብቻ። አይ አሁን ባለቤትሽ ራሱ ሲሰማ ምን ሊሆን? ልታናድጂ ነው የፈለግሽው ወይስ ምንድን ነው? አጋጣሚ ነው ብቻ አጋጣሚ። ስልኩ ላይ ራሱ ያሉ ያ ሁሉ የሰው ስልክ ቁጥሮች፣ እኛ ሁሉ ፎቶዎች፣ አጋጣሚ ነው ብቻ አጋጣሚ። ኧረ ላሽ ልጅሽ እንዴት ነው? የቱ? ውይ ለካ ሁሉም ሱሰኛ ናቸው። አሁን እኮ በዚህ ጊዜ አንቺ መጦሪያ ጊዜያቸው ነበር። አጋጣሚ ነው። አስበሽዋል? በሰላም አርፈሽ ቤትሽ ተቀምጠሽ ወይ ቤትሽን ፈረሳለ በቀሉ አጋጣሚ ነው። መጦር ቀርቶ ቤት ባይኖረሽ ኖሮ አረ በቀሉ አጋጣሚ ነው። አጋጣሚ ባልሽም ሌላ ሚስት አለው ተባለ በቀሉ። እንደው በፈጠረሽ አረ አጋጣሚ እኮ ነው። እንደው ስንትስ ልጅ ይኖረው ይሆን? አይ ድለኝ። ምናልባት 7 ምናልባት 8 ምናልባት 9 በአጋጣሚ 100 ዝራ አንደኛ የምር ስማ ይጫወተዋል። ማይ ሽሮ ሜዳ የሚባለው ሰፈር ግን ማለት ነው ሽሮ ተደፍቶበት ነው እንደ ሰፈሩ ላይ እኔ አላቅልም። ማይ ውሽ በድሮ ጊዜ ማለት ነው ቲቪ ላይ እንደሚታየው ሁሉም ነገር ጥቁርና ነጭ ብቻ ነበር እንዴ? ሂድና ተጫወት እስቲ። አረ መሳሳት ሲደርስ ጠራለሁ። መኪና ውስጥ ስንገባ የመኪናው ሆድ ውስጥ ነው እንዴ የምንገባው? ተው እያለሁ አንተ ልጅ ተው። አናደዳት። ፀሐይና ጨረቃ ቢደባደቡ ማን ነው ያሸነፈው? ምን ጥያቄ በቃ ልጆች ነገሮችን ለማወቅ ካላችሁ ጉጉት የተነሳ የሚሆነውን ጥያቄዎች ነው የሚጠይቁት። ፀሐይና ጨረቃ ቢደባደቡ የጠንቋይ ልጅ ጀለስ ሲኖርፍ እንዴት ናችሁ? ኤርሚያስ ምንድነው ሊቢያ እንደሚጓዝ ሰው እንደዚህ አይነት አረማመድ? አንተ ደግሞ እግርህን አትስተካክልም እንዴ? ዮንክ ሸፋፋ እግር እስካሁን ምን እሺ? ሁለት የግራ እግር ነገር ነህ አንተ። ሰው ሲነግርህ አሰማም። ማንነታችን ተረሳ። ኧረ ዝም በል በእናትህ። እንዴ ኤርሚያስ መጣ እንዴ? አባቢ ስትመጣ እንኳን አላየሁም። ወይኔ አረማመድ ወይ ግርማ ሞገስ ባይ ኑሮ በእናትህ። ተው በቃ ተረጋጋ። በቃ ሴቶቹ እንደዚህ ጠብር ግፍ የሚሉልህ ይሁን ስትታይ እኮ ዝንጀሮ ነው የምትመስለው እኮ። እኔን ዝንጀሮ እሷንም ታባሽ ይባላል። መጣ እንዴ? እንዴት አባትን ያማረብህ ደግሞ ዛሬ። አታሽቃብጭ። ቁጭ በይ ሁለተኛ ምን ልጆች እንደዚህ ፍዝዝ? በእናትህ የአባቱ መድኃኒት ሰጥቶታል መሰለኝ። የልጆቹን ፓርቲዙ ጨረሳል። ይሄ ጠንቋይ ምናምን እኔ ጠንቋይ ምናምን የሚባል ነገር እኮ አልሰማም። አልሰማም ነው ያልክ? እንዴት ነህ ዳኒ? ሰላም። አሁን ትሰማለህ? ኤርሚ ለምን አልሸኝም? ወንድም መኪና ገዛህ ነው? መኪናው ያያል ፈረሱ ነው ለተል ትላለህ። አባ የምለው እንደዚህ ተከሰቆይ ስለምንድን ነው የምታስበው? ብር ስለማግኘት። አንተማ በዛ አይነት ከፍቅረኛ ጋር ራሱ ብትሆን ብር ስለማግኘት ታስባለህ ማለት ነው። ከፍቅረኛ ጋር ሆኜማ እንዴት ብር ስለማግኘት አስባለሁ? ምን ሆነህ ነው? እና ስለምንድን ነው የምታስበው? ስለማውጣው ብር ነው እንጂ ማስበው። ለማዘር መልስ ቆይ አንቺ ልመና ነው እንደፈለግሽው? ምግቡ ሊቀዘቅዝ ነው። ቆይ አንዴ ያስኩት ጨርስና እመጣለሁ። ይቀዘቅዛል። እስከዛ ወፋጭ እንጂ በእና ሳንድ ጨርስና እመጣለሁ። ልቧን ነው የሰበረችው። ማስብ ያረተን ድንገት ነው የመጣው። ማይሆን ነገር እንደበደብ አስብ ያረ ምግብ ቢባል ያለ እንደበደብ ሳይዞይ ነውማ እማ እማ ዋንዴ አልከለ ነበር ይገዛል። ምን ተፈጥሮ ነው? ምንድነው? በጊዜ
እናት ነኝ የእናት አንጀት አይችል ታውቃላችሁ ሄድኩኝና ምግብ ቀርቧል ነይ ቢል ምን ታረጋለሽ ሽጉጥ ደቀነችብኝ እንደዚህ ሽጉጥ ስደቀን እንዴት አንበረከኩባት ምንም ቢሆን እኮ 9 ወር ተሸክም ይሄው ያለቀስኩባት ነው ማለት ኧረ ወሬ ማጋነን ኧረ በስመ ለገና ሁሉ ነገር ተፈጠረ ባል ያመጣችና እንደዚህ አስቀመጠችው ደፈቀችሽ ትክክል የሚወጣው ውሸት አሁን በድንገተኛ በሞት እንኳን ማንን መጠርጠር እንዳለባችሁ እንድታውቁ ነው ጎረቤቶች እኔ በህይወት ያለው አሁንም ማለት ጨርሳኝ እንደሄደሽ ነው መቆጥራው አራከ እንደሰሪ ወይ ጥፍ በማትሳላ ዘመን ትምህርት ስትማር ተማሪዎች አቤት እንዴት ነው ሁሉም ተማሪ መጥቷል ስም እጠራለሁ አርፋችሁ አዳምጡ እሺ አቤት አልመጣም በቃ ልጅ አይመጣም አይደለ ምን ሆኖ ነው የቀረው 20 ዓመት ሙሉ አባቱ ሞቶበት ነው አረ አዎ ተሳላ ከባድ ቤቲ አልመጣችም ምን ሆና ነው የቀረችው እሷስ ጉንፋን ይዟት ነው ዝም ብሎ ጉንፋን ደግሞ እዚህ ጋር 15 ዓመት አለባት ለማንኛውም አትቅሪ ይበላል ሳምራይ አልመጣችም ምን ሆኗ ነው 7 ዓመት ሙሉ የቀረችው ቤት እየጠበቀች ነው ኧረ 7 ዓመት ማለት ነው በእነሱ አትል ለማንኛውም ከ15 ዓመት በኋላ ሚድ አላችሁ በደንብ ኧረ ቅርብ እኮ ነው ቲቸር እንዴ እና ሚዱን ከጨረስን በኋላ ከ50 ዓመት በኋላ ደግሞ ፋይናል ይኖራችኋል ቀረበ እኮ ከ100 ዓመት በኋላ አርጉ አቴንዳንስ ትፈርማላችሁ ከ6 ወር በኋላ ታመጣላችሁ ቶሎ በሉ ደግሞ እንዳባለፈው ከዚህ ሳልወጣ ስጡ ጥርሴስ ልማዴ ነው አይኔን አታስቂዋል ሴትዮ አይሹ የጓደኛዬ ልጅ አያምርም አያምርም የጓደኛዬ ልጅ ይሄኛው ፎቶ ላይ ያለው አስደነገጣት ምን ሆነ አለ ቪዲዮ ኮል እኮ ነው ሰላም በያት አይ እንደዛው ደብል እንደዛ ታሳኛለህ ቪዲዮ ኮል ነው ሰላም በያት ልጅ ያምራል ወይ እኔ እናት እግዚአብሔር እንኳን ማርያም ማለች ተባባሉ ቆንጆ ልጅ ነው ቆንጆ ነው ያምራል አዎ እንዴ ልጅ ክፋት የለውም እንዴ የኔ እናት ሲያድግ ነው የሚታወቀው ራስ ልጅ እኮ አይታወቅም አይደል አዎ ራስ ልጅ አይታወቅም አዎ ከፍ ሲል ነው የሚታወቀው ፍቅር ይሆኑና ለማንኛውም ፕራንክ ነው እዛ እንደዚህ ነገር እንዴት አብነት ደስ እንደሚሉ ማዘር እሷን ለማጽናናት ያደረገችው በጣም ደስ የሚለው ማዘር የእድሜ ስጦት ሀበሻ ፒፕል ዋው የት ምን ሆነ ነው ተደብድቤ ማን ይደብድብ ትናንትና ተመንደራችን አንድ ሰው ቢወጣ ይመታል ተብሎ እና ምን በል ስሮጥ ነው ማን እንደተመታ ለማየት በቃ ሀበሻ ፒፕል አባቴ በቃ ለነገሩ ካለን ጉጉት አስበከው ወጣ ተቀጥቀጣ ስትመጣ ከባድ ነው። በቪዲዮቹ ፈታ ዘና እያላችሁ እንደሆነ ተስፋ አድርጋለሁ። አሁን ደግሞ ወደ ጥያቄዎች ቪዲዮዎች እንሄዳለን እና ይሄን ቪዲዮ እየተከታተላችሁ ያላችሁት ከማን ጋር ሆናችሁ ነው? ከፋሚሊ ጋር ነው? እስከ ጓደኞቻችሁ ጋር እየተነጋገራችሁ እየጠየቃችሁ ስሩ። መልሶቻችሁንም ኮሜንት ላይ አስቀምጡልኝ። አሁን ወደ ጥያቄዎቹ እንሄድ። ጥያቄዎቹ እነዚህን ይመስሉ ነበረ። ብዙዎቹን ጥያቄዎች እንደመለሳችኋቸው ተስፋ አድርጋለሁ። መልሶቻችሁን ኮሜንት ላይ አስቀምጡልኝ። አሁን ቁም ነገር ያስጨብጣችኋል ብዬ ያሰብኩትን ቪዲዮ ጋብዛችኋለሁ። ቪዲዮውን ተጋበዙልኝ። እንደ ሞተ ሰው ሆነ ኑር። ላይፍ ኢዝ ማች ሲምፕለር ዳት ዌይ። ሲያመሰግኑህም ምንም አይምሰልህ፣ ሲሰድቡህም ምንም አይምሰልህ። ያው ኢንቴክ አታድርገው አይደለም። በነገራችን ላይ አሁን ለምሳሌ ኮንስትራክቲቭ የሆነ ክሪቲሲዝምን ጆሮ ዳባ ልበስ ብለተኛ አይደለም መልእክቱ። ግን ትሁት የሆነ ሰው
ትህትናውን በሆነ ሰው ንግግር የማይጨምረው በሆነ ሰው ንግግር የማያሳንሰው ትሁት ነው። በቃ ለዛሬ ያመጣሁላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በቪዲዮቹ እንደሳቃችሁ፣ እንደተጫወታችሁ፣ ፈታ ዘና እንዳላችሁ፣ ቁም ነገሩ እንደጨበጣችሁባችሁ ተስፋ አድርጋለሁ። በቀጣይ በአሪፍ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ።